ስሜን ንገረን። ሰላም ሰላማማ አበበ። ብሔር ምንድነው? አማራ። ትውልድ ቦታ? ጎንደር። መቼ ነው ወደ መከላከያ ተቀላቀልከው? ወደ ማሰልጠኛ የመጣሁት ታህሳስ። ስንት ወሬ ነው? ከማሰልጠኛ 3 ወር ቆየሁ። እዛ ማሰልጠኛ ከተመረቅን ደግሞ እዛው ላይ ያው 1 ወር አስጨረስን። እዛ ሚያዚያ ላይ ወጣሁ። ከሚያዚያ መጥቼ ወደ ቡሌ ሆራ ተቀላቀልኩና ቆየሁ። ከቡሌ ሆራ ቆይቼ ሲያመኝ ሐዋሳ ቆየሁ። ከሐዋሳ ደግሞ ወደ ነገሌ መጣሁ። ከነገሌ ያው ትናንትና ከትናንት ወዲያ ቅዳሜ በዛ ከርቃለው የምትባል ከተማ ወደዛ ብሎ ነው ሁለተኛ ቀን ነው ግዳጅ ወጣ። እዛ በፊት ግዳጅ ወጥ ይችላል ያመኝ ነበርና ሐዋሳ ነው ቆየሁት። ከዚህ በፊት ከኦሮሞ ነጻነት ሰራዊት ጋር ተዋግተህ ታውቃለህ? አላውቅ። የትናንትና ውጊያ እንዴት ነበር? ያው እንግዲህ እንዴት ተያዝክ? ገብተን ነበርና ወደ ኋላ ስንወጣ ቁስለኛ አለ ከፊት፣ እንዴት ቁስለኛ ታችሁ ትወጣላችሁ ሲሉን ከዛ ላይ እንደገና እዛው አለውበት ቦታ ሲተኩሱብኝ እንደገና የተጠጋውበት ድንጋይ ሲመታው ተፈናጥሮ እዚህ ላይ እና ከዚህ ልቤ ላይ ማለት ከሁለት ላይ ከ3 ቦታ ላይ ሲመታኝ ምን የጥይት ፍንጣሪ ነው? የድንጋው ፍንጣሪ ነው። የድንጋይ ፍንጣሪ? ከዛ ሲመታኝ ወደኩኝ። ወድቄ እንደገና ስነሳ ራሴን እንትን ብዬ ስነሳ እንደገና ራሴን አውቄ ስነሳ የሉም ሄደዋል። ከዛም በኋላ አማራጭ የለኝም፣ መውጫም የለኝም። ይሰጥ እንዴት መግባት ቻልክ ወደ መከላከያ? ይሄን ስርዓት አምነህበት ነው ወይስ በግዳጅ ነው? በመከላከያ የገባሁት ያው እኔ የምኖረው ገጠር ነው። ከገጠር ኖሬ ወደ ከተማ እናቴ ብቻ ነው ያለችኝ። እናቴን ያሳደገችኝም አባት የለኝም። ከዛ ወደ ገበያ ተብዬ ስላክ ከዛም በኋላ ዝም ብሎ ግዴታ ነው በሱዚ ታፈስነ ዝም ብለን ተጫነ ከገበያ ላይ መጠን ማሰልጠኛ ገባን። ወደ ምን ሀገር እንሄድ ከማን ጋር እንዋጋ ምን አውቀው ታሪክ የለም። ይሄ ሸኔ የሚባል ጣቢያ ያለውና እዚህ ማሰልጠኛ ከገባው በኋላ ነው ሸኔ ሲባል መስማት። ከዛ ያለው ምን ነው ጁንታ ሲባል ብቻ ነው ማቀል። ሌላ ጦር ማን እንዳለ አላውቅም። ስለ ኦሮሞ ነጻነት ሰራዊት ምንድነው የሚባሉት? እዛ እናንተ አመራሮች የኛ ያላችሁ ተመለካከት ምንድነው? ምን ነበረ? ከዚህ ከመከላከያ ከገባው ወዲህ ነው ያው በተዙም እንደምትገሉን እንጂ እንደዚህ እዛው ላይ ሲይዙ የራሱ እንደዚህ መጥቼ እዚህ ጥያቄ ጠይቃለሁ ምናምን አላሰብኩም ነበር። ፕሮፓጋንዳ መሆኑን ተረዳው? የሐሰት ፕሮፓጋንዳ መሆኑን ተረዳ? እስካሁን የሐሰት ነው ብዬ እንትን አላልኩም ነበር። ከዚህ ከእናንተ ከገባው ወዲህ ግን ያው ሐሰት እንደሆነ አወቅኩት። ምክንያቱም እንደዚህ ተጠይቁኛላችሁ አላሰብኩት ነበር። እዛው ላይ ሊመቱኝ ነው ነበር የጠየቅኩት ነው፣ ግን አልመቱኝም። እንደጠበቅኩት አላገኘም። እንደጠበቅኩት አይደለም። ያው እስካለው ሀዛ ያለውን እንክብካቤ ይበልጥ ነው። ሀዛ የዚህን ያለ አይደለም እንክብካቤው። ከዛ እንደ ትእዛዝ ትታዘዛለህ። እምቢ ብትል መመታት ነው። ሌላ ከሚበላ ደግሞ ከኮሽሮ ውጭ ሌላ የሚገኝ ታሪክ የለም። ግን ከመጣው ጀምሮ ውሃም ሲጠጡ ናጥቶኝ ነው። ኮሽሮም ሲበላ ብሮ ይበልጥና በልተው ነው እንዳይበርደኝም ያለውን ተሰጥቼ ለብሼ ነው ያለሁት እስካሁን። እኛ የብሔር ጥላቻም የለብንም፣ የሰው ጥላቻም የለብንም። ምንዋጋም ለሀገራችን ለህዝባችን ነው እና አማራም፣ ትግሬ፣ ኦሮሞም ሌላ ብሔር ምንም እኛ እጃችን ከገባ በኋላ ምንም አታስብ። ለእናንተ ጓደኞች ትናንትና ሬሳ ማላነሱ ሬሳ ቀርና እንትን ቁስለኛ ማላነሱም እስካሁን ጥሎ ነው ወደ ነገሌ ገቡት። እኛ ደግሞ እኛ ጋር ችግር የለም፣ አታስብ። ወደ ቤተሰብም ከፈለክ መግባት ትችላለህ። እሱ ያንተ ፍላጎት ነው። ተረዳ? እሺ። አቲ መቃን ከጉቱ ነው መገርሳኝ በተ መክላሎ ታከስ መክላሎ ታከ ቦሰቲ ሻዋ ባቹ አቶ ገረማ መከላከያ ጀዳን ከና ዮም ሴንት ኤፈሰነ ማሰልጠኛ ገሩ ጀሰዲ አቺ ኤፍምቤ ጉጂቱ ጀልቀበ ድራኑ ጉጂቱ ረ ጉጂ በሃሞልታ ልታ አቺ ለጅ ጀሰዲ አቺ ባናን ሞ ነገሌ ነው ሄደ ነገሌ ራ ከራል ቀሩ ነው ሰነ ያልቀሩ ሞ ከላ ካምነቱ ራ ተረፈሮ ነው ሰው ነው ሞ ገነ ደብዘኒ እንደገና ከላ ካምነ ለመተ ደብነ
kasadaffachi deebne adunni ay kanaan dura gojii lixaatti waraana kennaa walalaltanii beektu mbaane ani dubbii keessa mbaane ijoollee kantu be kuni ka jalqabaati ay lolli kaleessaa sun akkam ture akkamiin qabamuu dandeessa ay isaan narra gaddabranii kun kara bitaatiin dabre kun kara mirgaatiin dabre ammaalii keessatti nafe isaan na tol deebinaan ofumaa keessatti gabbeetti kenne bakka fedhama keenya ati gaafa jalqaba makalaakaa kana seentu fedhii keetiin seente moo dirqamaan seente rakkoo qabuudhu ani sun makina wayii osoo fe'aa jiru nutti dhufan numti keenya hojjechuu nutti dhufanii bakka nu fuudhanii deemanii katamaan hin bu'an katama bofaa jechuun beekta silaa katama bofaa bu'anii nu fuudhanii deemanii lammata walancitii nu dabarsan walancitiirra immoo adaamaa nu dabarsanii adaamarraa bakka gaddeebine kalammataan na qaban jechuun kalammataan nu qabanii kalammataa achiin na dabarsan karaa marfilee Barshalagootti leenjine Barshalagoo ji'a sadii achi fixeenan bee ji'a sadii gujiin ture achii bakka kanoo karaa nageellee minaaminaan fixsiisanii sanii fiddaa jenna fida malee fedhaan deema osoo xaafii minaamina haamuu wayii makiinaa cinatti fe'aa jiru jalana fudhanii deema. Ajajaan keessa lolchiisaan keessa kaleessaa sun maqaan isaa eenyu? Diimaa Qallaban. Maqaan isaa eenyu? Mahammad. Namni hedduun simbiraa du'e? Nama baay'ee. Bakka angiree hanxillee huura wayii keessa na seenee isaan na dagaddabarraan geetuma ol deebi'anu caamma safirraa baasee luqullaa keessatti gabbee meeshaa lafee achi darbee waqaatti gadi bu'ee harka bitaatti kennee godhan tuqina yaanee deeme waliin. Waa waraana bilisummaa Oromoo akkamitti bootta duraan? Waa kaayoo waraanni bilisummaa Oromoo qabsoo godhuu fi akkamitti hubatta akkamitti beekta? Waan beektuu qabda? Achi qalqaba duraatillee ijoollee wayiitiin achuma dhaqne bira. Caakaa keessa dhaqnee dhaqnaan bira xiqqoo torbeelleen guunna garuu guyyaa sadii afur bira bubbillee xiqqoo gara na lukkuun an biraa galee anumaa biraa galee bakka ittis nan deebi'ee dhumaan jiru bakka achuma nafee makiinatti itti goree fe'isa makiinaa jechuudha. Oduma makiinaa fe'ee oduma fe'u ijoollee tan guuranii deemanii tuun kara gaara tol baqattee makiinuma nu jala dhaabanii nu fuudhanii katamaan nu deebisan. Sanii nu deebisanii kalammataan nu qaban oduu nuti mana dhugaatii teennee ijoolleedhaan wal moroma. Miindaan kee ji'a ji'aan 3,870. Salamu ደሞዝ ስንት ነው በወር? 3875 ለ3000 ብር ብለህ ህይወትን መስዋዕትነት ትከፍላለህ? 3800 ብር የሚከፈለው 3000 ብር እኮ ከሰራ በቃ አንድ ቀን ማግኘት ትችላለህ። ከዚህ ደግሞ ሳይሆን እኮ ከዛ ከቤተሰብ ጋር ሆኜ የምሰራው አይደለም እኔን እናቴንም ትንሽ ወንድምም አለ እነሱን ማስተዳደር እኔ ራሴ ነኝ ነበርኩኝ ሌላ አባትም የለንም ከዛ አይደለም 3000 ብር ሌላ ሰርቼ በከርማለሁ ግን በቃ ስመጣም አላሰውኩበትም ግዴታ እንደመጣው ቀረው ከቤተሰብ ስመጣማ ስልክም ምንም ከኪሴ ላይ ያስቁም ነበር እንዳጋጣም ዝም ብዬ መጣው እንደገና አንድ ስልክ ብቻ ነበር የጓደኛዬ የማውቀው ያጎቴ ልጅ ነው የሱ ስልክ ብቻ ነበር ማውቀው መጥቼ ከዚህ እንደገና ከሰራው በኋላ ነው መስመር አውጥቼ እናቴንም ለማግኘት የቻልኩት እዛ በኋላ ነበር ገጠመኝ ነው ዝም ብዬ መጣሁት ለማምጣትም በቃ ሁሌም በስልክ ሳገኛት በቃ ዞሮ በምድር እንደማንገናኝ ነው በቃ ሁሌም እናቴ እንዳለቀሰች ነው የምትኖረው ሳላስብበት ነው ዝም ብዬ መጣሁት እንጂ መቼ 3800 ብር ነው ሊያድነኝና ሊያነሳ አይደለም የመጣሁት የቤተሰቦች ቁጥር አለ እንደሆነ እንኳን ይታወቃል የቤተሰቦች ቁጥር አለ አለኛው ኦኬ ለዛሬ በቃ ነው